ፋኖን የሚያስታጥቀው ማን ነው? የጀነራሉ ሚስጥሮች ድሮ ነው አሉ። የልጃገረድ ልጃቸው ወደ አበጥ ማለት ያላማራቸው አባት ጎረቤቱ መጥቶ እንዴት ነው ይሄ ነገር ሲላቸው ሽል ከሆነ ይገፋል፣ ቂጣ ከሆነ ይጠፋል ብለው መለሱ አሉ። ውሎ አድሮ እውነቱ ይወጣል ነው ነገሩ። የኢትዮጵያ ፖለቲካ አንዳንድ ጥያቄዎችም ልክ እንደ ልጅቱ ሆድ ሆኗል። ሽል ይሁን ቂጣ፣ ጠግባ ይሁን አርግዛ መለየት ከብዶናል። ስለዚህ እውነቱ እስኪወጣ ቀን እንጠብቃለን። ከጥበቃችን ጎን ለጎን ግን የጥያቄውን መልስ በራሳችን መንገድ እንዲህ እናስሳለን። ፋኖን እያስታጠቀ ያለው መንግስት ነው የሚል ዜና ከሰሞኑ ሰምተ ይሆናል። ነገሩ አስቂኝ ቢመስልም የመረጃ ትንሽ የለውምና እንመረምረዋለን። አዲስ ማለዳ የተሰኘች ጋዜጣ ቢቢሲ ኦሮምኛውን ክፍል ጠቅሳ የኦፌኮ አመራር መንግስት ፋኖን እያስታጠቀ ነው ማለታቸውን ዘግባለች። በዘገባው ላይ የፌዴራሉም ሆነ የኦሮሚያ ክልል መንግስት በክልል ውስጥ ላለፉት 5 ዓመታት እየተደረገ ላለው ቀውስና የንጹሃን ግድያ በተለይም በወለጋ የተለያዩ አካባቢዎች ራሱን ፋኖ እያለ የሚጠራውን ኃይል በማስታጠቅ የኦሮሞ ነጻነት ሰራዊትን ስም ለማጠልሸትና ለማስመታት ሲሰራ ቆይቷል። ዘገባው ቀጠል አድርጎም አቶ ሽመልስ አብዲሳ ይህን ስውር ተልዕኮ ለመፈጸም ባህር ዳር ተጉዘው ከአማራ ክልል ፕሬዝዳንት ጋር የድብቅ ስምምነት ማድረጋቸውን ያትታል። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር የሆኑት አቶ ጥሩነህ ገምታ ምን አስበው ይሄን እንዳሉ አልገባኝም። በማን ትዕዛዝ ይሄን እንዳሉም አላውቅም። እንደው በየዋህነት መንግስት ፋኖን እያስታጠቀው ነው ብለው ያምናሉ እንዳንል የድርጅታቸው ሊቀመንበር ከሳምንታት በፊት ለሪፖርተር ጋዜጣ በሰጡት ቃለ መጠይቅ ላይ ፋኖ መንግስት ደግፎት ሳይሆን ገፍቶት ወደ ጫካ የገባ ኃይል እንደሆነ ተናግረው ነበር። እንደው ነገሩን እንጂ በአማራ ክልል ያለው ጦርነት መነሻው መንግስት በአማራ ክልል ያለን የታጣቂ ኃይል ከትጥቁ ለመነጠል በማሰቡ የተጀመረ እንደሆነ ሳሩም ቅጠሉም አዋፋትም እንስሳትም ያውቁታል። ታዲያ እኚህ ሰው ይህን ሁሉ ጊዜ ራሳቸውን ስተው ኮማ ውስጥ ነበሩ ወይስ እኛም በተራችን ከኦፌኮ ጀርባ የመንግስት እጅ አለ ብለን እንድንጠረጥር ፈልገዋል? ወንዝ ለወንዝ መቀደስ ያረፈ ሰይጣን ለመቀስቀስ ነው። እንዲህ ከነካኩት አይቀር የተረሳውንና የተደበቀውን እውነትም ይስሙት። የፌዴራል መንግስት በአማራ ክልል የታጠቀ ኃይል እንዳይኖር መስራት የጀመረው የሰሜኑ ጦርነት ገና ሳይጠናቀቅ ነበር። የእናት ሀገር ጥሪ ደርሷቸው የአማራ ክልል ልዩ ኃይሉን የመሩት የቀድሞ ብርጋዴር ጀነራል ተፈራ ማሞ በጦሩና በፌዴራሉ መንግስት መሃል የነበረውን የግጭት ጥንስስ በወቅቱ ለፍትህ መጽሔት ሹክ ብለው ነበር። በመጽሔቷ ቅጽ 2 ቁጥር 173 የካቲት ወር እትሟ ላይ የጀነራሉ ሚስጥሮች በሚል ርዕስ ልዩ ኃይሉን ለማፍረስ የተካሄደውን ረጅምና ውስብስብ መንገድ እንዲሁም ፋኖ እንዳይደራጅ የመከላከያ ሰራዊቱ አንዳንድ ጀነራሎች የሰሩትን ስራ ሁሉ ተንፍሰው ነበር። ፋኖን ያስታጠቀው መንግስት ነው ለሚለው የኦቦ ጥሩነህ ገምታ ሐሳብ አይሉት ክስ የመልስ ምት ይሆናልና ከዚህ ቃለ መጠይቅ ላይ ጥቂቱን እየመረጥን እናስታውስ። ፍትህ መጽሔት ጀነራሉን ከኃላፊነቱ የተነሱት ለምን ይመስሎታል ስትል ጠይቃቸው የእሳቸው መልስ የሚከተለው ነበር። ዋነኛው ምክንያት የአማራ ልዩ ኃይል እንዲደራጅ የማይፈልጉ ጀነራል መኮንኖች መከላከያ ውስጥ ስላሉ ነው። ገና ከመጀመሪያው ስናደራጅ ይፍረስ ሲሉ የነበሩ አንዳንዶቹ የኛው ድርጅት አባል የሆኑ የህዋት አለቅላቂዎች አሉ። እኔ ገሌ ገሌ ብዬ ግለሰብ ስም አላነሳም። ነገር ግን እነዚያ የህዋት ኮርቻ ተሸካሚዎች በ1998 ዓ.ም ከ20 ሺህ በላይ አማራ ከመከላከያ ሲባረር መረጃ አቀባይ ነበሩ። አንዳንዶቹ በመጨረሻ አማራውን አባራችሁ ደግፋችሁናል፣ ከዚህ በኋላ ግን አታስፈልጉም ተብለው የተባረሩ ናቸው። ከኃላፊነቴ እንድነሳና ልዩ ኃይሉ እንዲዳከም በማድረጉ ረገድ የእነዚህኞቹ እጅ አለበት። ገና ውጊያ ላይ ያለን እኮ ነው የልዩ ኃይሉን አዛዦች በተናጠል እያነጋገሩ ለቃችሁኑ ከማለት አልፈው በግድ ወደ መከላከያ ካልወሰድናቸው ብለው ሲያስቸግሩኝ የነበሩት። ዓላማቸው መከላከያን ማጠናከር ሳይሆን በሚፈጠረው ክፍተት ልዩ ኃይሉን መበተን ነው። ይህ ኃይል የተደራጀው የክልሉ ህዝብ ስጋት ስላለበት ነው። መከላከያ የጠላትን ጥቃት ሊያስቆም ስላልቻለ ነው። ከመቀሌ እስከ ደሴ የተያዘው ብላቸውም መስማት አልፈለጉም። ጭራሽ የልዩ ኃይሉ አዛዦች ወደ መከላከያ እንዳይገቡ የሚያደርገው ተፈራ ነው። ልዩ ኃይሉን አለቅጥ እየገነባ ያለው ተፈራ ነው። ተፈራ ማሰልጠን የሚፈልገው በኮማንዶ ደረጃ ነው እያሉ መውቀስ ጀመሩ። በኮማንዶ ደረጃ ልናሰለጥን የነበረውንም አትችሉም ብለው ከለከሉን። መከላከያ ቢጠናከርና ክፍተቱ ቢሞላ የኔ እዛ መቀመጥ ፋይዳ የለውም። እስካልተጠናከረ ድረስ ግን ህዝባችንን የሚታደገውን ልዩ ኃይል ለማዳከምና ለመበተን መሞከር የህዋትን ኃይል የከፋ ወንጀል ነው። የመጽሔቷ ሌላኛው ወሳኝ ጥያቄ ኮማንዶ እንዳታሰለጥኑ ማን የከለከለው የሚል ነበር። ብርጋዴር ጀነራሉም ሲመልሱ 3 ብርጌዶችን በኮማንዶ ደረጃ ልናሰለጥን ዝግጅታችንን ስንጨርስ መከላከያ ውስጥ ያሉም የፖለቲካ አመራሩን ተንጫጩብን። የኔ ዕቅድ ብዙ ኮማንዶችና አየር ወለዶች ስላሉን ልዩ ኃይሉን እነሱ አሰልጥነውት ክልሉንም ሆነ ኢትዮጵያን ከጠላት የሚከላከል ጥሩ ተዋጊ ለመፍጠር ነበር። ነገር ግን ተፈራ እስካለ ድረስ ልዩ ኃይሉ አላስፈላጊ ወታደራዊ ቁመና ነው የሚይዘው፣ አስወጡት የሚል የበላይ ፍላጎት መጣ። የፌዴራል መንግስቱን አመራሮች ጨምሮ እኛ በቀና መንገድ ለሀገራችንና ህዝባችን ብለን አብረናቸው እየተዋጋን በስጋት ያዩናል። መከላከያ በብዙ ውጊያዎች ላይ ተገቢውን የተኩስ ድጋፍ ሳይሰጠን ቀርቷል። ኃይል ላኩልን ስንል የለም ነበር የሚሉን። የሆነ ሆኖ በበኩሌ ህዝብና ሀገር ሰላም እንዲሆን የምችለውን አስተዋጽኦ ከማድረግ በቀር ሌላ ፍላጎት የለኝም። አስገድዶ ያስገባኝም ህሊናዬ ነው።
መስራት ፈልጋለሁ፣ ሰርቼም አሳይቻለሁ። ሲያልፈሰፍሱት የነበረው ልዩ ኃይል ነው ዛሬ ተራራው ነው። ሁሉም ቦታ ሄዳችሁ ተመልከቱ። የልዩ ኃይሉ የመምታት ብቃት ከዶክተር አብይና አቶ ደመቀ ጀምሮ የመሰከሩት ሐቅ ነው። በተለይ ጣርማ በር ላይ ፈጥናችሁ 2 ብርጌድ ላኩልን ብለው ፈጥኖ የሄደው ልዩ ኃይላችን በታሪክ የሚዘከር ጀብዱ ፈጽመው ጠላትን እንዴት እንደጠራረጉ ያውቃሉ። ዛሬ ቤንሻንጉል ሰላም የሰፈነው እኛ ጋፋት ብርጌድን ልከን በሰራነው ስራ ነው። ግድቡንም እየጠበቀ ያለው ይህ ብርጌድ ነው። አሁን ደግሞ ልዩ ኃይሉን ማዳከም ተፈልጓል። እውነቴን የምናገረው የአማራ ሕዝብ ልብ ብለህ ስማ። ከተወሰነ ጊዜ በኋላ ያፈርሱታል ወይም እጅግ በጣም ያዳክሙታል። የኔን አዛዥነት ያልወደዱትም እንዳይፈርስ ምሰሶ የሆነው ተፈራ ነው በሚል ነው። የክልሉ አመራር ራሱን ችሎ የሚቆም ስላልሆነ የባሰ ያስጠቃል እንጂ እውነታውን አብሮ እየሰራ እያየ ትክክል አይደለም ብሎ አይጋፈጥም። የሚገርመው ወደዚህ አይነት ውሳኔ የገቡት የአማራ ልዩ ኃይል ለፈጸመው ጀብዱ የሚሸለሙትን ለይታችሁ አምጡ ብለውን አቅርበን የሽልማቱን ቀን እየጠበቅን እያለ ነው። ሌላው ነገር ልዩ ኃይሉ አላስፈላጊ ተልዕኮ ሰጥተው እንዲበሳጭና እንዲማረር ለማድረግ ሲሞክሩ ነው ያልስማማም። መፈጸም ያለብንን ብቻ ነው መፈጸም ያለብን ብዬ አቋም ይዛለሁ። ይህን ጊዜ መጽሔቱ አቋርጣ አላስፈላጊ ተልዕኮ ምን ማለት ነው ስትል ትጠይቃቸዋለች። እሳቸውም ሲያብራሩ ምንም ስጋት የሌለበትን አንዱን በረሃ ይመርጡና እዛ አስገቡት ይሉናል። እቅዳቸው በውሃ ጥም ተማሮ ወደ ቤቱ እንዲበተን በመሆኑን ያልፈቅድም። ግፊታቸው ሲበዛ እናንተ ስራችሁን በቀላል መንገድ ስሩ ወይም እዚህ አማራ ድንበር ላይ ከምታስቸግሩን ራሳችሁን ችላችሁ ተዋታችሁ ትግራይ ግቡና ግዳጃችሁን ተወጡ ብዬ መልሳለሁ። በአጠቃላይ ግን በአማራ ልዩ ኃይል ላይ ብዙ ችግሮች እየፈጠሩ ነው። እኔም እምቢ ብዬ እንጂ በነጻነት ሊያሰሩኝ አልቻሉም ነበር። ይህንን ሁኔታ ህዝቡ ሊያውቀው ይገባል። እያንዳንዱን ተንኮል ተቋቁመን ነው እዚህ የደረስነው። ልዩ ኃይሉን ለመበተን ሲሞክሩ ስንዘጋባቸው፣ እኛን ለማደናቀፍ ሲሞክሩ ስንዘጋባቸው ነው የቆየ ነው። ሌላው ስጋቴ ወደፊት ወልቃይትንና ራያን ለህወሓት እንዳይሰጡ ነው። ይህንንም በሁለት መንገድ ሊተገብሩት ስለሚችሉ መጠንቀቅ ያስፈልጋል። የመጀመሪያው ልዩ ኃይሉን ካዳከሙና ከበተኑ በኋላ የሚገዳደር ኃይል ስለማይኖር በድርድር ስም መስጠት ነው። ሁለተኛው ልዩ ኃይሉን ደካሞች እንዲሰገሰጉበትና እውነተኛ ዝግጅት እንዳያደርግ አግደው ለወያኔ ድንገተኛ ጥቃት በማመቻቸትና አካባቢውን በማስወረር ሊሆን ይችላል። ብርጋዴር ጀነራሉ ይህን ሲሉ መጽሔቷ ቀበል አድርጋ እርስዎ ህወሓት ሊያጠቃ ይችላል ብለው ይሰጋሉ ስትል ጥያቄዋን አቀረበችላቸው። እሳቸውም ህወሓት የደረሰበት ጉዳት ቢኖርም ገና ቅስሙ አልተሰበረም። ለብዙ ጊዜ በውጊያ የቆዩ ስለሆኑ ሰላም የሚባል ነገር አይታያቸውም። ለህዝባቸውም ደንታ የላቸውም። ለግባቸውና ለፍላጎታቸው የማያደርጉት ነገር የለም። ወልቃይትና ራያ እነሱ እንዳልሆኑ እያወቁ አካባቢውን ለመያዝ ሲስገበገቡ ላይ ያድራሉ። ሰላም፣ ድርድር የሚሉት የዶክተር አብይን አቋም ስለተረዱ ነው። የአብይ አቋም አሁን አንዱን ትንሽ ቆይቶ ሌላ ነው። በዚህም ወደፊት አብይ መሬቶቹን ይሰጠናል የሚል ትልቅ እምነት አላቸው። እስካሁን ያደፈጡት ይህን ተስፋ አድርገው እንጂ ከመዋጋት አይመለሱም ነበር። የፍትህ መጽሔት ሌላኛው ጥያቄ ፋኖ ትጥቅ ይፍታ የተባለውስ ለጸጥታ ስጋት ሆኖ ነው የሚል ነበር። የእሳቸውን መልስ እንደሚከተለው ቀርቧል። እረ በጭራሽ! ፋኖ በዚህ ጦርነት በራሱ መሳሪያ፣ በራሱ ጥይት፣ በራሱ ተነሳሽነት ያንን ሁሉ ዋጋ የከፈለ ኃይል ነው። ያውም የክልሉ አስተዳደር እየገፋው። አሁን ክልሉ ማድረግ ያለበት ማቀፍና መደገፍ ነው። ፋኖ ቤቱንም ንብረቱንም ዘግቶ የተዋጋ ኃይል በመሆኑ ማግኘት ያለበትን ጥቅም ሊያስከብርለት ይገባል። ከመስመር ወጣ የሚሉትን ደግሞ በውይይትና ምክክር ማረም አለበት። በተረፈ በውይይት የማይፈታውን በሕግ ትፈተዋለህ። በዚህ መንገድ ከተጌደ ፋኖ ለአማራም ሆነ ለሌላው ኢትዮጵያዊ ስጋት አይደለም። የፖለቲካ አመራሩና ፌዴራል መንግስቱ ናቸው ጣልቃ እየገቡ የሚበጠብጡት። ስለ አማራ ፋኖ ከላይ ያሉ የመከላከያ ጀነራሎች ሳይቀሩ ይናገራሉ። ምን አገባቸው? የእነሱ ኃላፊነት ጠላትን ጠርገው ሀገርን ድንበርን ማስጠበቅ ነው። የአማራ ፋኖ የራሱ የአማራ ክልል የጸጥታ ኃይል ሊፈታው የሚችለው ቀላል ጉዳይ ነው ሲሉ ነበር በወቅቱ ገና መወሳሰብ ያልጀመረው የፋኖ ትጥቅ ጉዳይ ላይ ምልከታቸውን የሰጡት። በመጨረሻ ምን ይላሉ ተብለው እድሉ ሲሰጣቸውም የተናገሩት ይህንን ነበር። የአማራ ህዝብ ያለ ጠንካራ ዝግጅት ጦርነትን ቀርቶ ተራ ግጭትንም እንኳ ማቆም እንደማይቻል ካለፈው በቂ ትምህርት መውሰድ አለበት። ከዚህ በኋላ የሚደርስ ውድቀት እንዳሁኑ በቶሎ የማያገግሙበት ሊሆን ይችላል። ስለዚህም የአማራ ህዝብ ኃላፊነቱን በመውሰድ ጠንካራ ዝግጅት ከማድረግ እንዳይዘናጋ እመክራለሁ። አማራ ሁልጊዜም እያንቀላፋ ሁልጊዜ እየደማ ላለመኖር እንደ ህዝብ ተገቢውን ምላሽ መስጠት አለበት። አሊያ እስከዛሬ ከደረሰበት በላይ መድማቱ አይቀርም። ባለፈው ወያኔ በተለያየ ቦታ ገብቶ ያቀደውን ፈጽሞበታል። አሁንም ይሄ ነገር በከፋ መንገድ እንዳይደገም በራሱ አቅም ራሱን መቻል አለበት። ሌላ ሰው መጠበቅ የለበትም። ሌሎች እንዲወስኑለት መፍቀድ የለበትም። አንጋጦ እያየ ነው የተደፈረው። በራሱ አቅም ማለት ፋኖን በተገቢው መንገድና ዲሲፕሊን እንዲደራጅ ማድረግ ነው። እውነተኛ ሚሊሻዎችንና ወጣቶችን በደንብ ማሰልጠን ነው። ልዩ ኃይሉንም እንዳያዳክሙትና እንዳይበትኑት በአይነ ቁራኛ እየጠበቀ በብቃትና በጥራት እንዲደራጅ ማድረግ ነው። ከዚህ በተጨማሪ አጋር ከሚሆኑት ጋር ሳያመነታ ግንኙነቱን ማጥበቅ አለበት። ከህዝባዊ ግንባር ወይም ከኤርትራ መንግስት ጋር ለሚደረግ ግንኙነት ትኩረት መስጠት አለበት። ከሌሎች ኢትዮጵያውያንም ጋር መተባበር አለበት። በዚህ ደረጃ ካልተዘጋጀ በቀር ጠላቶቹ ከመቼውም በከፋ ሁኔታ ሊያደሙት እየተዘጋጁ ነው ሲሉ ነበር ብርጋዴር ጀነራሉ ለመጽሔቷ ሚስጥር ያሉትን መረጃ ያካፈሉት። ታዲያ ይሄ በህትመት የወጣ መረጃ የሚያስረዳን
መንግስት ከፋኖ ትጥቅ ጋር የቀረበ ዝምድና እንደሌለው ነው። ታዲያ እውነቱ ይህ ከሆነ ኦፌኮ ባልታሰበ ሰዓት ባልታቀደ ጊዜ ድንገት መጥቶ ፋኖን የሚያስታጥቀው መንግስት ነው ማለቱን ለምን ይመስሎታል? እስቲ እንወያይበት።